በሪሁ ይሄን ይመስላል። እስኪ የታሰረው ይሄ የታሰረ ነው። እንግዲህ ይሄው ይሄ የሚታሰር ነው። እዚህም ሀጃብ ወጣ ዛሬ መቃብሩ ላይ ነው ይሄ ሁሉ የታሰረው። እንግዲህ ተመልከት። ይሄ ግርዶው ነው፣ የግርዶ ማሰሪያ ነው። ይሄ የታሰረ ነው። ይሄን ይመስላል። እንግዲህ ምናልባትም ለመቅረጽ ትንሽ እንጨቱ ስለተዘበራረቀ ያስታውቅም እንጂ እንግዲህ ዶሪሁ ይሄን ይመስላል። ባላህ ፈቃድ ጓሃ ላይ ያበገላጋይ ስንት ሽርክ የሚሰራበት ቦታ ይሄ ነው። እንግዲህ አላሁል ሙስተዓን አላህ ገላገለን። እንግዲህ አላህ እዝነቱ ሆኖ እሱ በኃይሉ በቁዋው አላህ አግርቶታል። በዚህ መልኩ አላህ በሰለፊዎች እጅ እንዲፈርስ አላህ አድርጎታል። አላህ ሽርክና ከሙሽሪኮች አላህ ይጠብቀን። وهو مسؤول على فكلكم راع وكلكم مسؤول متفق عليه ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ። እረኛ ከተደረጋችሁበት ጠብቁ ከተባላችሁበት ነገር ሁሉ ትጠየቃላችሁ አሉ። አጂብ! ሁላችሁም የአገር መሪ እረኛ ነው ይጠየቃል። የቤት አስተዳዳሪ እረኛ ነው ይጠየቃል። ሴት በባሏ ንብረት፣ ቤት፣ ቁሳቁሶች፣ ዕቃ ላይ እረኛ ነች ትጠየቃለች። ሰራተኛ ባሪያ በነበረበት ሴንቸሪ አሁን የቤት ሰራተኛ ልትሆን ትችላለች። ዘበኛ ሊሆን ይችላል። ኃላፊነት ተሰጥቶታል። አጓድለሃል፣ በትክክል ተወጣሃል፣ ይጠየቃል። ሁላችሁም እረኞች ናችሁ፣ ሁላችሁም ትጠየቃላችሁ አሉ። ከዚህ ጥያቄ ለማምለጥ ሁላችንም ፍትሃዊ የሆነ ማስተዳደር አለብን ማለት ነው። እረኝነት፣ ዘበኝነት፣ ጠባቂነት ቀላል ነገር እንዳይመስለን። የምናስተዳድራቸውን፣ የምንጠብቃቸውን፣ የምንከባከባቸውን ኃላፊነት የተሰጠንባቸውን ነገሮች በትክክል ካላስተዳደርን ነገ የውመል ቂያማ እሳት እንድንገባ መንስኤ ይሆናል። السبب التاسع تصوير ما فيه روح من إنسان أو حيوان. عجيب! ህይወት ያለውን ነገር መቅረጽ በካሜራም ይሁን በቪዲዮ በጅም ይሁን በሌላ ነገር። ልብ በሉ፣ ህይወት ያለውን ነገር ምክንያት ካለን እንጂ ፎቶ ማንሳት መቅረጽ ለጀሃነም ያበቃል። ልብ በሉ፣ እዚህ ጋር ነገሮች እንዳይምታቱብን ተስዊር የሚለው ሁሉንም ያካትታል።